ሆነች ይተዋወቀ ምን እንዴት እዛ ጋር ተገኘች እንዴት ከሱ ጎን ሆነች ይተዋወቀ ምን አልገባኝም እስኪ እንዴት ተጣጣ ልትስመው ሞከረች ማናት ሁሉም ሰው እኮ የተለያየ ነገር ነው እናት የሚልኝ ጊፍት ጋለሪ ነው ከኤሲው በላይ የሚያሳስበን ጊፍት ጋለሪ ነው ማን አንተ ዛሬ ጌመር የሚባል የለም ቆይ ታና ይስጥልኝ ሰላም ነው አለን እግዚአብሔር ይመስገን ስለ ኤሲ ታውቃለህ እንዴ እውቀት አለ ኤሲ ማለት ሙከይፍ ነው ሙከይፍ ነው ሙከይፍ ኤሲ ሩም ኤሲ ሙቆብኝ እንዴ ነው የሚታፈው በአረበኛ እኮ ሙከይፍ እኮ ንገሩት ሴቶች መዲያም ልጆች የምትሰሩ መዲያም ቤት የምትሰሩ ንገሩት ጻፉለት እነሱ ናቸው በደንብ የሚያውቁት አስረዱት እዛ ጻፉለት ኮል ዘ ፍሮንት ዲስክ ምን ማለት ነው ፍሮንት ሪሞት የለው ኧረ በእናትህ እኔ አልገባኝም ጆከር በቃ እግዚአብሔር ሞቻለሁ እኮ እኔ እኮ ወገቤን አሞኝ እኮ ነው ያደርኩት እኮ በቃ ለዚህ ነው ማለት ነው ይኸውልህ እስኪ ያሳይ አንተ ተባንናለህ እንደዚህ አይነት ነገር እንዴ ኦፍ የሚለውን አድርገው ይኸውልህ ኦፍ የሚለውን ኦፍ በቃ ኦፍ የሚለው እስኪ ወደዚህኛው በኩል አሁን የተጫንከው መልሰህ ተጫነው እሺ ደበዘዘብኝ ጠጋርገው ስልኩ አሁን አንድ ጊዜ ተጫነው እሺ በቃ ጠፍቷል አሁን ይለኛል እንዴ አንተ ያማል እንዴ ሞቀኝ ቅዝቃዜ ፈልጌ እኮ ነው ቅዝቃዜ ፈልጌ ነው እሺ ክፈተው አንድ ጊዜ ተጫነ ሩሙ ስልክም የለው እንዴ አረ መድኃኒዓለምን ሞትኩኝ አንተ አዳሬ ታፍኜ ነው ያደርኩት እኔ ነኝ የማውቀው እንዴት እንዳደርኩ ፍራንስ ምን አባቴ ጋይስ ገስት ላይ ሂዱና አስገባቸው እኮ እንዴት አድርጊ ውጣ አንድ ጊዜ ተጫነው እሱን መልስ ኦን አድርገው ኦን አደረኩት ይኸውሽ ኦን አብረው እሺ እስኪ አሁን ኦን አድርገዋል ከዛ ከላይ ያለውን አንድ ጊዜ ተጫነው ይሄን ለምን መሰለህ ቀስ ብሎ እየቆየ ነው የሚመጣል ወዲያው እንትኑ ቀዝቃዛ እያይመጣል ቀስ ብሎ ነው ስለሚመጣል ቢያንስ ወደዚህ እንትኑን ጨምርበት እሺ እዚህ ጋር 18 አድርገው ቀንሰው ታችኛው ይሄ አልቀንስ አለኝ እኮ ይሄ እኮ ነው አልቀንስ ያለኝ ይሄኛው እሺ ታችኛው አሁን የነካውን ታችኛውን ቀንሳል ይሄው የነካውት እኮ ነው ይሄኛው ነው የሚቀንሰው አየው ከዚህ በታች አይቀንስም ጌታን አይቀንስም ስለዚህ ተበላሽቷል አስቀይረው እሱ ካልሰራ አይሰራም 17 ላይ ወይ 18 ላይ ስታደርገው እስከ 22 እንትን ይላል ዶሩ እንትን ይለው ስልክ ምድር ወገብ ላይ ነው እንደ አልጋ ያስያዙ ሩሙ ባለቤት የለውም አረ ነበረው ባለቤት ሰው ስልክ የለው እና ወርደህ አታናግርም ታች እንትናቸው ላይ ላይቭ እንዳይቋረጥ ነው ለአሁን ነው የፈለግከው መስኮት ካለ ክፈተዋ መስኮቱ ምናምን ከፋፍተው
ዝግና ጥልፍ ነው መስኮቱ ጥልፍ ነው ይሄ። እስኪ ያሳይ ያከፋፈቱ ነው። ናኦሚ አታስፎግሪ። እስኪ ከታች እሺ፣ ከታች የሆነ እንትን የለም መያዣ ነገር ከታች። ኧረ እዚህ ጋር አረብኛ ተጽፏል። ከባድ ነገር ነው ብሎ ቃል አጋነዋለሁ። እኔ አልከፍትም። እሱ አረበኛው ምን እንደሚል አዳምጥ። አረበኛው ምን እንደሚል አዳምጥ። እሱ አረበኛው ምን እንደሚል ታውቃለህ አንተ? አይ ብቅ አድርገህ ላንብብልህ። መስኮቱ ቤት እንደምታገኘው አዎ፣ ደውልላቸው። አረበኛው የሚለው አረበኛው ምን እንደሚል ታውቃለህ? አረበኛ ምን እንደሚል ታውቃለህ? ለአስር ደቂቃ ተጠግተህ ከቆይ ምን አባቱ ነው ራሴን ሴጣን አለው እንዴ? ራስን ታጣለህ፣ ወደ መሬት ይስብሃል። ራሴን ማጣው እንዳትጠጋ ነው። አንተ ፋራ መሰልኩ እንዴ? ለምንም ራሴን የምጥለው እኔ እኮ ላንተ እንትኑ የተጻፈውን እኔ ስለማነብ እኮ ነው። እስቲ በእናትህ ከስንት ጊዜ በኋላ እግዚአብሔርን ጌም መጫወት እንዴት እንደናፈቀኝ። ኧረ ነው ማትፎገሪ እንዴ? እኔ እውነቴን ነው ካላወቅኩት ታዲያ ምን ላድርገው? እውነቴን እኮ ነው ጋይስ። እግዚአብሔርን ጊፍት ጋለሪ ነው ፕላስቲክ ጋይስ። ታፕ አድርጉ። ምን ላድርገው? አንበሳ ስጠኝ እስቲ ካሸነፍኩ ወር ሆነኛ። ውጣ ጆከር ውጣና እሷን ሰላም ልበል ብዬ ነው ዲክላይን እንደላረከ እኔ ሰላም ልላለሁ። ውጣና ስጠኝ። እግዚአብሔር ምን ሆነሽ ነው አንቺ? ጭራሽ ውጣና ስጠኝ። ለሶስት ይሻለናል። ለምንድን ነው ቤታ የሚሰጠኝ? ጌም ጨዋታለሁ። አሁን አውርተን የቀጠሮ ጌም ከ4 ቀን በኋላ አለ ትቀጠቀጣለህ እየተባልኩኝ አበባ እንኳ ተቆጥቦ ይቀመጥልኝ። እኔ ቆይ ጌም ተጫውታችሁ አሸንፈክ እንዲሰጥ ነው። ምኑ አልገባኝም። ጌም ተጫወትን። አንበሳ ታቃጥሪ ነው አይደል? መጣው ነው መጣው ሰጣለሁ። ማርያምን ነው ፋራ ነክ እንዴ? ከእንደዚህ ፋራት ነው። እኔ ፋራ ነኝ። ስግጥ ያልኩ ሰገጤ ፋራ ገገማ ገምጭ ያንተ ፋራ የስ ትናንትና እኔ ተጫውተን ተቀጣቅጠን እሰጥሻለሁ ብሎ ምሎ ወላሂ ለአዚም ወላሂ ብሎ ምሎ አልሰጠኝም። ይሄ ቶ ለኔ ደግሞ ማርያምን ሰው ይቆይ ማን ነው ምንድን ነው እንዴ? እኔ ለአንተ ማርያምን ያለክ? አዎ እግዚአብሔርን እንደዛ ነው ያለ። ታውቃለህ ጆከር ከክርስቲያን ወደ ሙስሊም ስለሄደ ይባርክበታል ሁለቱ። ማርያምን እንዴ ነሽ? ደህና ጠፋ ግን ነው እግዚአብሔር እንደው ቴክስት አታረግም ማለት ነው። ኧረ ወይኔ አቤት አይሰራም እኮ ቦቲም የሚባል አፕሊኬሽን አለ። እሱ ብቻ እኮ ነው የሚሰራው በስልክ እና ስጭናትንም እንዴ ቁጥሬን ታቆየለ እንዴ? እናሱ ቦቲም አለው እንዴ እሱ ቁጥርሽ? አዎ እግዚአብሔር የእውነት አረ የማነኝ ተደውልልሻለሁ። ደውልልኝ። ተመችቷል። ከባለ ሀብት ጋር ነው ወርቅ ነው መዳብ ነው ካካ የምትለው እና ወሬ ሰማን። አዎ በቃ ባጥ ዱባይ ገባክ? ምንድን ነው የምገባው? እሄዳለሁ። አንድ ቤስት ኦፍ ስራ ያጫውቱ እስኪ። ማን አለኝ ገና መግባቴ ነው። እሺ ነው። አረ ሞትኩኝ በሙቀት አረ ሞትኩኝ። አረ ሰውዬው አልመጣ አለ ጋይስ። አረ በኢየሱስም ጋይስ 15 ለእናንተ ብዬ ማታ ላይ ላለመጮህ ዛሬ ብዬ ማታ ላይ ገብቼ 15 አቃልያለሁ። ጊፍት ጋላሪን 15 ሞልቻለሁ ጋይስ። የሚቀረኝ 3 ነው። ኢንተርስቴለር ፓርቲ ኦንና ያንን ተው፣ ትልቁን ተው። አንካሳው ልጅ ይቀር ጋይስ። ሽፕሩን እንጠቀም። ትቀጣለህ ሰውዬ እንዴ? አዎ ትሪፕል ላይክ የመገዳደል ነው። ትሪፕል የመገዳደል ነው። እሺ ቴንክ ዩ ሶ ማች እኔ ማለት የመገዳደል ነው። ሰምቷል ግን ሰማይ ከ10 በላይ ነው ጋይስ። ሂዱ ጋይስ። ሽፕሩን እንጠቀም። ጋይስ ትሪፕል ወይኔ አመለጠ። አንተ እዚህ እኮ አባት መጥቶ ነበረ እዚህ ማ የ24 ልጅ መቼ ጋይስ መቼ ነው ማርያምን መቼ ነው የመጣው?
ከ4 ቀን ከ5 ቀን በፊት መሰለኝ ይመጣ። የናሆም አባት አልኩት ይመጣ ኮመንት ጽፎ ነበር። ላስት ዊክ ነው በቃ እኔ ላስት ዊክ ነው ይመጣ። ስፒች ቻሌንጅ ጋይስ ይመጣል። ለማቃጠር ፈልጌ አይደለም ግን ያው ሁሉ ውስጥ ያስኩት ወሬ ለምን ይቀመጣል ሁሉ ጊዜ በማለት ያክል ተነሳስ 18 ሰው አንዳንድ ጋይስ ሂዱ ስማናው ማርያምን ቀጣለው ከ10 ሺህ በላይ እኮ እሺ አንዳንድ 18 ሰው ጋይስ 18 ሰው ጋይስ 18 ሰው ቀሚስ ያምርብኛል እኔ እኮ አንዳንድ ሆንኩ ነው የሚመስለኝ በጣም እንደ ቺኮች ሆንኩ ነው የሚመስለኝ ጋይስ አንዳንድ አንድ ሰው ሂዱ ጋይስ ሂዱ። እሺ አንተ 10 ሺህ ብቻ ልግባ ቆይ አንዴ እሺ አንድ አበባ ያልሰጠ አንድ ሰው እንዴ ኧረ አንድ ሰው ጋይስ አንድ ሰው ሞልቷል ጋይስ ይሉ ታብታብ አድርጉ ወይ ጉድ ፈጣሪ ታብታብ አድርጉ ሁላችሁ ደብታ ጋይስ ሽፕሩን ተጠቀም ሚሳም ካላችሁ ሚሳም ስጡኝ አንዴ ሺ የመጀመሪያ ስለሆነ ነው ከዛ ሰይጣኔ ይነሳል ኢነርጂ ይመጣል አቋዋለሁ ሂዱ ጋይስ ሽፕሩን ተጠቀም 4100 ሰዎች እያላችሁ ቢያንስ እንኳን በታብታብ 5000 ካልገባን እኛ ምንድነው ተያይዘን መውጣታችን ነው ኤኒ ጊፍት ኢዝ ትሪፕል ጋይስ የትኛውም ጊፍት ታውታለሁ ቆይ አንዴ መጀመሪያ ጋይስ ትሪፕል ኤኒ ጊፍት ኢዝ ትሪፕል ጉድ በሶስት ይባዛል ኤኒ ጊፍት ትሪፕል ነው የትኛውም ጊፍት በሶስት ይባዛል ጋይስ ሂዱ በማርያም እኔ እኮ ቆይ ካልጮኩኝ ትሪፕል እሺ ትሪፕል አሬ ጆከር ግን እግዚአብሔር ማናዬ ያራጋልሽ ቴንክ ዩ ጋይስ በሶስት ይባዛል ተብለሻል ከዚህ በኋላ ጥቅም አለኛው ደያልሽ እኔ ጋይስ 10 ሺህ ንግባ ፍየል ተብለሻ ውዴ ጥቅም አለው እኮ ፍየል ምን ያህል ፍየል እንደምትጣፍጥ አታውቁም ወይ ቅመም እንደሆነች አታውቁም ወይ ፍየል የበከል ልጇ ፍየል ለች የምትጣፍጠው ፍየል ይጣፍጣል እንኳንም በግ አላላችሁ በግም ይጣፍጣል ለነገሩ እኔ ግን ስለማልወድ ነው እንኳንም ፍየል አላችሁ ውዶቼ እንዴ ግን ለወጥ አይሆንም ለሴት ግን ደስ ሲል ፍየል ደስ የኔ ለወጥ አይሆንም ነው የምልሽ ለወጥ አይሆንም ወጥ ምን ይሰራል እኔ ምን ይሰራኛል ወጥ መቅዘን ወጥ ይሰራል ደስ ያለ ይስማ ቀለል ያለ ጥብሱን መረቁን ጥግንግን የምታረግ ፍየል የኔ ማር እኔ ራሱ እኮ ውድ ነው የፍየል እንኳን ፍየል አላችሁኝ እናቶቼ እንኳን አላችሁኝ ታድዬ አረ ኢየሱስ ምን አይድም ስለባችሁ ወስማ አንተ ስርዓት እኔ እናት ሆናለሁ ስርዓት ያዝ አንዴ ኦኬ እናቴ እንደምትሆኛ ቦክሹ ዛሬ ነው ማለት ብዙ አትሻፍድብኝ ጋይስ ታብታብ አንተ ስማኝ ለምንድን ነው ግን የጠፋው ከቲክቶክ ቆይ ለምን ነው ከቲክቶክ የጠፋው አልጠፋውም እኮ ላይ ማለት ምን ሆነ ነው ቆይ እገባለሁ ላይ እመጣለሁ እግዚአብሔር ስላልተመቸኝ ላይ ሁኔታ ትክክል አይደለም እንደማይበራ ታውቂያለሽ ኤሲ እንዴት እንደሚበራና እንደሚጠፋ ታውቂያለሽ በመድኃኒዓለም በእግዚአብሔር ነው ፕሊስ እንዳትጀምረው ፕሊስ የበላ የጠጣ በራ ያጠፋው ላይሌማ ትመጻደቅብኝ በፍጹም እኔም አላስተናግድም እንዴ ታሳየኝ ነው አንተ ሰውዬ የት ነበርክ ኢትዮጵያ ውስጥ አልነበርክም እንዴ አረ ልጠይቅሽ ነው እግዚአብሔር ምስክር ይሞቀብኝ አዳሩ ነው አላቅም ወርቅና ሰው ኤሲ እንዴት እንደሚጠፋና እንደሚበራ ካላወቀ ምን ይሰራል እዛ ግራ ገብቶኝ ነው በሪሞት አይደለም ግድግዳ ላይ የተሰካ ነገር ነው ለዛ ነው እኔ ግራ ይገባኝ እንዴ አትይም ያላብኝ እኮ ነው የምትጮተው ጌታ ምስክር ይሄ ላትክ ተህም ደስ ይላል ላትክ ይቀንስላል ያው አንተ ወይኔ ረስቼው ቆይ ሳረሳው ቦርጭቅ ነው እናቴን ይንሳኝን ቦርጭቅ በኪዳነ ምህረት ስም በካርድ ነው እያሉ ነው ዱባይ በካርድ ነው ማሱ ሊያወጣ ቂጡን ያለመዋል እንጂ በካርድ ነው ይሄው የዱባይ በካርድ ነው እያሉ ነው እና የምን ቦርጭ ነው የምታወሪው የትኛው ወይኔ ነው እናቴን ይንሳኝን በጣም ቦርጭ ነው እግዚአብሔርን ማርያምን የልጅቱ መኪና ልትወስዱ ስትሉ ነጭ ቲሸርት ለብሰ ሆድ ገብርኤልን ቅፍድድ ብሏል
ኧረ አይደለም እንትን እኮ ነው ማርያምን አሁን ቀንስ ኖ የሆነ እንትን ይዤ እኮ ነው የሆነ ዕቃ ይዤ ነው ጋይስ ቦርጭ ዕቃ ይዤ ቦድ ታዲያ አንተ ወፈርክ ነው መክሳት አለብህ። እኔ ፊት ለፊት ነው የምናገረው እንዴ ፊት ለፊት መናገር እኮ አይደለም ቢታይ እንዴ ሽንኩርቱንም ቲማቲሙንም ምኑንም አንጀቱንም ጉበቱንም ምኑንም ስታገኝ እየዋጥክ ተቀፍድደ ቀረክ እንዴ መክሳት አለብህ። የምን አባታችሁ ረላሽ ነው እንዴ? እኛ እንደሱ ነበር በአንድ ወቅት ጊዜ ከፈለክ ቱርክ ሚድ ከፈለክ ተወጋም ከፈለክ ተበሳም የከብትም ዋጥበት ብቻ ቦርጭን ቀንስ እንዴ። ለልጅቷም ሸክም አትነፋት ፈሳል ውጣ ወሬ አለብሽ። ስማ ቦቲም ላይ ደውልልኝ። ስማ የሆነ ሰው እንድታስተዋውቀኝ እፈልጋለሁ። ደውልልኝ እሺ። ናኦሚ እደውልልሻለሁ። ጌታ እደውልልሻለሁ። ስማ ይባላል ያልኩሽ ደውል። ኢየሱስ እደውልልሻለሁ። እሺ ደውል። እሺ እሺ ቻው። እሺ ምን አባታችሁ ይዘባችሁ ታውቃለህ። ሰው የሆነ ሰው እንዲያስተዋውቀኝ የምፈልገው ሰው አለና ሰው ይሆን አልነገርኳችሁም። ደግሞ እንዳስቡን እንዳጠቅሱብኝ ደው እኮ እንድፈርዱብኝ እኮ ፍርድ ብሎብኝ እኮ እናንተ እነማው ግን ይቅርብን ደግሞ ሐሚድ ኧረ የሆነ ቪዲዮ አየሁኝ። አንዲት ልጅ አዶናይ ልትስመው ስትጣጣር ወቸው ጉድ የሆነች ልጅ አየሁ ጋይስ አዶናይ ልትስመው ሳመኝ ብላ እንዲህ ስትላየው ላታዩ ትችላላችሁ። እኔ ግን አይቼ ነው ጋይስ። ወይኔ አይታችኋል። ግን ልጅቱ መልኳ ቆንጆ ነው። ግን ቢሆንም ግን ምን ነው የኔ ፍቅር ምን ነው እናቴ ሚኪ አንተ ግምትክ በኢየሱስ ስም አልሄድም ሚኪ ግን ግምትክ ገርሞኝ እስኪ አሁን እንደዚህ ጎበዝ ከሆንክ በኳሱ ከገመት የወደፊት ባሌ ምን አይነት የሚሆን ይመስልሃል? የቆሽ ማዳ ገንገበት እንዳይሆንብኝ ከሆነ አትንገረኝ ሚኪ። የወደፊት ባሌ ምን አይነት ይመስልሃል? እስኪ ንገረኝ። ተመችቷል ጥንቆላ? የወደፊት ባሌ ንገረኝ። ይሄ ቀማላም እንዳይሆን እናንተ ልጅቱ ባይ እስኪ እንዴት ዛጋ ተገኝ ማላወራም እኔ አላወራም። እኔ እናቴ ከአዶናይ ጋር ሰላም ነን ሰላም እኔ አላወራም ጋይስ። ግን ልጅቱ እንዴት እዛ ቦታ ተገኘች? እንዴት ከጎን ሆነች? እንዴት አወራችሁ? እንዴት ስተንጠራር ጆከር በእግዚአብሔር ጊፍቴን ስጠኝ። ተው ግን እንዴት ነው በገዛ እኮ ቅጣቴ እኮ ተው ግን ብዬ መለመን ጀመር። ተው ግን ጊፍቴን ስጠኝ ሰውዬ ተው። ጭራሽ ልለምን አንተ ለቃቃሚ ተው ግን ለእኔ ስላልሰጠ አይቀናህም። ጌሙ ጠብቀኝ። አትገባም ጆከር እዛው ተቀመጠልኝ። ጊፍቴን ሳትሰጥ አትገባም። 4 ነጥብ በቃ እንዴ ቤታ ቁፍጥን በይ እናቴ ትሙ ቁፍጥን በይ እንዴ ወንሽ የት ሄደ? አትገባትም ቁጭ በል